በዚህ ሰዓት 12ኛ ክፍል ተፈታኝ ተማሪ ከሆናችሁ ወይም ደግሞ ማንኛውም ሰው ፈተና ያለው ረጅም ነገር ማንበብ ካለባችሁ ረጃጅም ፖርሽኖችን ሰፋፊ ፒዲኤፎችን ማንበብ ካለባችሁ ኤአይን በመጠቀም እንዴት በአጭር ጊዜ ውስጥ ውጤታማ የሆነ ለፈተና መዘጋጀት ማድረግ እንደምትችሉ አሳያችኋለሁ። እኔ አንድ ተማሪ በነበርኩበት ሰዓት ምን ነው ይሄ ኤአይ በነበር አስብሎኛል። ይሄ መንገድ ማለት ነው ለ12ኛ ክፍል ተማሪዎች ብቻ አይደለም፣ ለማንኛውም ሰው ፈተና ያለበት ሰው በአጭር ጊዜ ውስጥ ውጤታማ የሆነ ለፈተና ዝግጅት ማድረግ ይቻላል። ይሄን ቪዲዮ ላይክ እና ሼር ማድረጋችሁ አትርሱ። የምታውቁት ሰው 12ኛ ክፍል ተፈታኝ ወይም ደግሞ ይጠቅማል የምትሉ ሰው ካለ ሜንሽን ማድረጋችሁ አትርሱ። ወደ ቪዲዮ እንሂድ። የምንዘጋጅበትን ፒዲኤፍ ፋይሉን ማለት ነው ወደዚህ አፕሎድ ማድረግ ነው ሰመራይዝ የሚያደርግልን። ክሮማችሁ ላይ ወይም መቻችሁ ቦታ ላይ ዲፕሲክ ኤአይ ብላችሁ ጻፉ። በጉግል አካውንታችሁ ሳይን ኢን ማለት ትችላላችሁ። አካውንት ስለሚያስፈልጋችሁ ነው። መጨረሻ እንደዚህ ያስገባችኋል። እኔ ቀድሞ አካውንት ስላለኝ ነው። እናንተ ግን ሳይን ኢን ማድረግ አለባችሁ። የተወሰነ ስቴፕ አለ፣ እሱን ተከተሉ። ከዚህ በኋላ የመጀመሪያ ስራው ፋይል አፕሎድ ማድረግ ነው። ፋይል አፕሎድ እኔ እዚህ ጋር ግሬድ 12 አለኝ ኢኮኖሚክስ መጽሐፍ የዩኒት 1 ማለት ነው። እሱን አፕሎድ አደርጋለሁ እዚህ ላይ። ይሄ አይደለም ትልቁ ነገር፣ ፕሮምፕት ያስፈልገኛል። የምጠይቀውን ጥያቄ ማወቅ አለብኝ። ይህን ጥያቄ ደግሞ ቴክ ፕላስ ኢትዮጵያ የቴሌግራም ቻናል ላይ አስቀምጨዋለሁኝ። ኮፒ አድርጋችሁ እዛ ላይ ፔስት አድርጉት። እዚህ ላይ ትገቡና ፔስት አድርጉት። እኔ ቴሌግራም ቻናል ላይ አስቀምጨላችኋለሁ። ዲፕቲንክ አርዋን የምትለውን አንድ ጊዜ ንኳት። ደን አንድ ጊዜ ጫና አድርጎ በመያዝ ኮፒ አድርጋችሁት እዚህ ላይ ፔስት አድርጉት። ይሄ በደንብ የተዘጋጀ ፕሮምፕት ነው። ያ ማለት ምንድነው? እናንተ በምትፈልጉት መንገድ እንደዚህ ዲቴይል አስባችሁበት በደንብ ማዘጋጀት ትችላላችሁ። ይሄ ፐርፐዝሊ በደንብ የተዘጋጀ ፕሮምፕት ነው። ይሄን መጠቀም ትችላላችሁ ቴሌግራም ላይ መግባት። ከዚህ በኋላ ምንድነው የሚያደርገው? በዛ መልኩ ለእናንተ ሾርት ኖት ያወጣላችኋል። በአጭር ጊዜ ውስጥ ትንሽ የሆነች አጤራ ማለት ነው ሙሉ አንዱን ቻፕተር የሚሸፍን። ትንሽ መጠበቅ አለባችሁ። ከዚህ እንደምታዩት ከቦልዱ ጀምሮ ነው እናንተ ውጤት። ይሄ ሾርት ኖት ነው እንግዲህ ቻፕተር 1 ላይ ኢኮኖሚክስ ዋና ዋና ነጥቦቹ እነዚህ ናቸው። እነዚህ ሴሌክት አድርጎ ሾርት ኖት ወይም ደግሞ አጤራ ወጥቷል። በእነዚህ እንግዲህ እስከታች ድረስ ስክሮል አድርጉት። በእነዚህ ሙሉ ቻፕተር 1 እናንተ ጥናት ትጨርሳላችሁ፣ ያንያክል ሳትጨነቁ። ከዛ ደግሞ እዚህ ላይ ጥያቄ እናንተ ማንሳት ትችላላችሁ። የምትፈልጉት ነገር ካለ ኤግዛምፕል እንዲሰራላችሁ ጥያቄ እንዳወጣላችሁ ማድረግ ትችላላችሁ። በዚህ መልኩ ውጤታማ የሆነ የፈተና ዝግጅት ማድረግ ትችላላችሁ። ቪዲዮውን ከወዳችሁ ላይክ እና ሼር ማድረግ አትርሱ። ሁሌ ጠቃሚ ነገር እንደዚህ እንደርሳችሁ ደግሞ ፎሎ አድርጉ።